የምግቦች ቅድስናና ጥንቃቄ ሽምኒ በሚለው የኦሪት ምንባብ ክፍል ውስጥ አንድ ሰፊ ክፍል የሚያተኩረው አሮን ልጆቹና እስራኤላውያን በፈጸሙት ቅዱስ ተግባር ላይ ነው። ይኸውም በቤተ መቅደሱ ምረቃ ቀን በኒሳን ወር መጀመሪያ ላይ መለኮታዊው መገኘት በቤተ መቅደሱ ውስጥ ስለማደሩ ጉዳይ ነው። እንደተባለውም የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጸ። ኦሪት ዘሌዋውያን ምዕራፍ 9 ቁጥር 23። ምንባቡ ወደ ማብቂያው ሲቃረብ ሕጉ ስለ ምግቦች ቅድስና ይዘረዝራል። የትኞቹ እንስሳት እንዲበሉ እንደተፈቀዱና የትኞቹ ደግሞ ለመበላት እንደተከለከሉ ይገልጻል። ይህንኑ ጉዳይ ሲያጠቃልል እንዲህ ይላል፣ እኔ ቅዱስ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። በምድር ላይ በሚንቀሳቀስ ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። አምላክ ሆናችሁ ዘንድ ከግብፅ ምድር ያወጣኋችሁን የእግዚአብሔር ነኝና እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 44 እስከ 45። በዚህ ምንባብ ውስጥ የመለኮታዊው መገኘት በቤተ መቅደሱ ማደርና የምግቦች ቅድስና ጉዳይ ተጣምሮ መቅረቡ ሊያስተምረን የፈለገው ቅድስት ሽኪና በቤተ መቅደስ እንዳደረች ሁሉ በዓለም ላይ እንድታድር የሚፈልግ ማንኛውም ሰው ወደ አፉ በሚያስገባቸው ምግቦች ቅድስና ላይ በሙሉ ኃይሉ ጥንቃቄ ሊያደርግ እንደሚገባው ነው። ያገኘነውን ምግብ ሁሉ ብንመገብ የሚያመጣብን ችግር ምንድን ነው? ያገኙትን ሁሉ የሚበሉ ሕዝቦችስ ምን ሆኑ? ሞቱ ወይስ ጤና አጡ? ለእነዚህ ጥያቄዎች አጠር ያለ መልስ እንሰጣለን። ያገኘነውን እርኩስ ነገር ሁሉ እንዳንበላ የተከለከልነው እኛ ይሁዲዎች ብቻ ነን። አሕዛብ ለኖህ በተሰጠው 7 ትእዛዛት ውስጥ የረከሱትን እንዳይበሉ አልተከለከሉምና መብላት ይችላሉ። እርኩሳትን እንዳንበላ ኦሪት የከለከለችን ስለሚገለን ወይንም ጤና ሊያሳጣን ስለሚችል ብቻ አይደለም፣ ይልቁንስ ነፍሳችንን ስለሚያረክስብን ነው። ቀጥለን ሰፊ ማብራሪያ አቅርበናልና በጥሞና ያዳምጡት። ለዚህም ምክንያቱ ቅድስናው በሰውየው ላይ የሚያድረው እንደ ብልቶቹ ቅድስና መጠን ስለሆነ ነው። የብልቶቹ ቅድስና ደግሞ በሚበላቸው ምግቦች ላይ የተመሰረተ ነው። ምክንያቱም ሰው የሚበላውና የሚጠጣው ነገር ወዲያውኑ ደም ይሆናል፣ ከስጋውም ጋር ስጋ ይሆናል። አንድ ሰው የተፈቀዱ ወይንም ካሸር ምግቦችን ብቻ ለመብላት ጥንቃቄ ሲያደርግ በሰውነት ውስጥ ንጹሕና ቅዱስ ደም እንዲሁም ስጋ ይፈጠራል። በዚህም መለኮታዊ መገኘት በእርሱ ላይ ለማደር ዝግጁ ይሆናል፣ ለዘላለምም አይለየውም። የተፈቀደ ወይንም ካሸር ምግብ ብቻ ለመብላት የሚጠነቀቅ ሰው በደም ስሮች ውስጥ የሚፈሰው ደም በመለኮት የተሞላ ነው። በአንጻሩ ግን የተከለከሉ ምግቦችን የሚበላ ሰው ፈጣሪ ለሰው ልጆች የሰጠው መለኮታዊ እውቀት ከእርሱ ይርቃል። እርሱም ደነዝ፣ ግትርና እርኩስ ሆኖ ይቀራል። ራምኻል ወይንም ራቢ ሙሴ ኻይም
ሎጻቶ ምስላት ያሻሪም በሚባለው መጽሐፍ ምዕራፍ 11 የተከለከሉ ምግቦች በሰውየው ልብና ነፍስ ውስጥ እርኩሰትን ያስገባሉ። ይህም የቅዱስ ፈጣሪ ቅድስና ከእርሱ እንዲርቅ ያደርጋል። ፈጣሪ ለደጋግ ሰዎች የሚሰጠው እውነተኛ እውቀትና ማስተዋል መንፈስ ከእርሱ ይወገዳል እንዳለው እግዚአብሔር ጥበቡን ይሰጣልና እርሱም እንደ እንስሳ ሆኖ በዚህ ዓለም ግዙፍነት ውስጥ ይሰጥማል። የተከለከሉ ምግቦች ከሌሎቹ ክልከላዎች ሁሉ ይልቅ ከባድ የሆኑት በቀጥታ ወደ ሰውየው አካል ገብተው ከስጋው ስጋ ከደሙ ደም ስለሚሆኑ ነው። ስለዚህም ሊቃውንቶቻችን ክትቮት 110 ላይ እንዲህ ብለዋል። ከእስራኤል ምድር ውጪ የሚኖር ሁሉ ጣዖት እንደሚያመልክ ይቆጠራል። ምክንያቱም ከእስራኤል ውጪ የምግብን ንጽህና ወይንም ካሽሩትን መጠበቅ በጣም አስቸጋሪ ስለሆነ ነው። በሚያሳዝን ሁኔታ በውጭ ሀገር ከሚኖሩ ይሁዳውያን 80% ያህሉ የተከለከሉ ምግቦችን በመብላት ይሳሳታሉ። በቤቱ ውስጥ ለመጠንቀቅ የሚሞክረው እንኳን ከቤቱ ውጪ በሚመገብበት ጊዜ ይሳሳታል። በዚህም ምክንያት ፈጣሪ ቅድስናና እውነተኛው እውቀት ከእርሱ ይርቃል፣ እንደ ጣዖት አምላኪም ይቆጠራል። ንጉሥ ሰሎሞን እንዲህ ብሏል፣ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃታል። ምሳሌ ምዕራፍ 21 ቁጥር 23። ተንታኞቹ አፉንና ምላሱን የሚለውን ድርብ አገላለጽ ሲያብራሩ አፉን መጠበቅ ከተከለከሉ ምግቦች ሲሆን ምላሱን መጠበቅ ደግሞ ከተከለከሉ ንግግሮች ነው። ሁለቱንም በአንድ ላይ የሚጠብቅ ነፍሱን ከመከራ ይጠብቃል። የምስጢር ተንታኞች አፉንና ምላሱን የሚጠብቅ የሚሉት ቃላት የመጀመሪያ ፊደላት ድምር በጊሜትሪያ ሽኺና ወይንም መለኮታዊ መገኘት ከሚለው ቃል ጋር እኩል ነው። ይህም አፉን ከርኩስ ምግብ ምላሱን ከርኩስ ንግግር የሚጠብቅ ሰው ቅድስት ሽኺና በእርሱ ላይ እንደምታድር ፍንጭ ይሰጣል። ስለዚህ ራሱን በምግብ ቅድስና የሚጠብቅ ሰው በጠላቶቹ ሁሉ ላይ ፍርሃትና ሽብር ይወድቅባቸዋል። በእርሱ ላይ ባለው መለኮታዊ ወይም ሽኺና ኃይል ምክንያት ማንም ሊቋቋመው አይችልም። ራምባም ሄልኮት ዲኦት ምዕራፍ 4 ቁጥር 15 ላይ እንዲህ ሲል ያብራራል። ከመጠን በላይ መብላት ለሰው አካል እንደ መርዝ ነው፣ ለበሽታዎችም ሁሉ መሰረት ነው። አብዛኛው በሰው ላይ የሚመጡ በሽታዎች መጥፎ ምግቦችን ከመመገብ ወይንም ጥሩ ምግብ ቢሆን እንኳ ሆድን እስኪሞላ ድረስ ከመጠን በላይ ከመብላት የሚመጡ ናቸው። ንጉሥ ሰሎሞን በጥበቡ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ያለው ለዚህ ነው። ይኸውም አፉን መጥፎ ከመብላት ወይንም ከመመገብ፣ ምላሱን ደግሞ ከሚያስፈልገው ውጪ መናገር መጠንቀቅ አለበት ማለት ነው። ራሱን በምግብ ቅድስና የሚጠብቅ ሰው አውሬዎች እንኳ ቢያገኙት ወዲያውኑ ፍርሃት ይወድቅባቸዋል፣ ሊጎዱትም አይችሉም።
ምክንያቱም ሰው ራሱን በርኩስ ምግብ ሲያረክስ መለኮታዊው መልክ ወይንም ጼለም ኤሎሂም ከፊቱ ላይ ይርቃል። ያኔ አውሬው በሰውየው ላይ ስልጣን ያገኛል። ሊቃውንቶቻችን በማሰኼት ሻባት ምዕራፍ 151 ላይ አውሬ በሰው ላይ ስልጣን አይኖረውም፣ ሰውየው ለእንስሳ እስካልመሰለ ድረስ ብለዋል። ይህም ማለት ሰውየው በምግብ ሲረክስ በፊቱ ላይ ያለው መለኮታዊ ክብር ስለሚሄድ አውሬው እንደሌላ እንስሳ ያየዋልና ይደፍረዋል። ነገር ግን ሰውየው ቅዱስ ሲሆን መለኮታዊው መልክ በፊቱ ላይ ስለሚበራ አውሬው ፈርቶ ይሸሻል። ይህንን በዳንኤል ታሪክ ውስጥ እናያለን። ንጉሥ ዳርዮስ በቤቱ ውስጥ ወደ አምላኩ የሚጸልይ ማንኛውም ሰው ወደ አንበሶች ጉድጓድ እንዲጣል በታዘዘ ጊዜ ዳንኤል ሲጸልይ ተገኝቶ ወደ ጉድጓዱ ተጣለ። ጉድጓዱ በተራቡ አንበሶች የተሞላ ነበር። የልኩት ሽሞኒ እንደሚለው 1464 አንበሶች ነበሩ። ፈጣሪ ታላቅ ታምር አደረገለት። የአንበሶቹን አፍ ዘጋ። ምንም አይነት ጉዳትም አላደረሱበትም። ዳንኤል ለዚህ የበቃው ገና በልጅነቱ በንጉሱ ቤተ መንግሥት እያለ አፉን ከተከለከሉ ምግቦች በመጠበቁና አትክልት ብቻ በመመገቡ ነው። ለዚህ ማረጋገጫ የሆኖት ዘንድ በትንቢተ ዳንኤል ምዕራፍ 1ን ያነቡትኝ። ስለዚህ መለኮታዊ መገኘትና መልክ አልተለየውም። አንበሶችም ሲያዩት ተንቀጠቀጡ። በተጨማሪም ዳንኤል አፉን ስለዘጋና የተከለከሉ ምግቦችን ስላልበላ ፈጣሪም በመስፈሪያው ልክ ሰፈረለት፣ የአንበሶቹን አፍ ዘጋለት። ራህማል ንግግሩንን ሲያጠቃልል እንዲህ ይላል። ጭንቅላት ያለው ሰው የተከለከሉ ምግቦችን እንደ መርዝ ማየት አለበት። አንድ ሰው በመርዝ የተበከለ ምግብ ቢቀርብለት ትንሽ ጥርጣሬ እንኳ ቢኖረው ይበላዋልን? በፍጹም። የሚበላ ካለ እርሱ እብድ ነው። የተከለከሉ ምግቦችም ለልብና ለነፍስ እውነተኛ መርዝ ናቸው። ስለዚህ አስተዋይ የሆነ ሰው በጥርጣሬ ውስጥ ሆኖ እንዴት ራሱን ያቃልላል? ስለዚህ አንድ ሰው ስጋ ሲገዛ ምንም አይነት ቅናሽ ወይንም ማለስለሻ ሳይኖር ከሁሉ የተሻለ የተረጋገጠ ወይንም የክትትል ማረጋገጫ ወይንም ካሽሩት ያለውን ሊገዛ ይገባል። ምናልባት ዋጋው ትንሽ ሊጨምር ይችላል፣ ነገር ግን ዋጋ አለው። ምክንያቱም በቤቱ ውስጥ የምግብን ጥንቃቄ የሚጠብቅ ሰው ልጆቹ በመጥፎ መንገድ አይሄዱም። በልጆች አስተዳደግ የሰመረ ውጤት ካየህ በዚያ ቤት የምግብ ቅድስና በመጠበቁ እንደሆነ እወቅ። እንዲሁም ከሐላብ ኖኽሪ ወይንም የአሕዛብ ወተት የተሰሩ የወተት ተዋጽኦችን መጠንቀቅ ያስፈልጋል። እንዲህ ያሉ ምግቦች የልጆችንን ልብ እንደ ድንጋይ ያደነዝዛሉ። በስራ ቦታዎች የሚታደሉ ቸኮሌቶችና ጣፋጮች ብዙ ጊዜ ከዚህ አይነት ወተት የተሰሩ ናቸው። እነዚህን የሚበላ ሰው ልቡ ይደነዝዛል፣ ወደ እንስሳዊ ባህሪም ይቀየራል።
ስለዚህ እንዲህ ያለ ስጦታ የደረሰው ሰው ለገንዘቡ ሳይሰስት ወደ ቆሻሻ መጣያ ሊጥለው ይገባል እንጂ ሌሎቹንም ሊያሰናክል አይገባም። ባልንጀራህን እንደራስህ ውደድ ተብሏልና። ወላጆች ልጆቻቸው ወደ አፋቸው የሚያገቡትን ጣፋጭ ነገር ሁሉ በጥንቃቄ ሊከታተሉ ይገባል።